እንዴት ናችሁ? ዛሬ በድጋሚ በጥሩ ቪዲዮ ነው በመጥፎ ባላቅም መጥቻለሁ እና እንደምታውቁ ሰሞኑን በጣም የሚያስጠላ ሙድ ላይ ነበርን። ውጣ ውረድ ነበረብን። በጣም ብዙ ነገር አሳልፈናል። በቃ ዛሬ ለምን የተወሰነ እንደዚህ አድርጌ በቃ ሁሉን ነገር ትተን እንደ አዲስ ለመጀመር ማለት ነው። እንደዚህ አይነት ሀሳብ መጣልኝና የሚለውን አብረን እንሰማለን። እሱ የሚያውቀው ታሪክ የለም። ለጓደኛው ደውዬለታለሁ። አላቅም አሁን ይቀበለኛል አብሮኝ ይሆናል አላቅም። ባይዘይ በጣም ብዙ ነገር አሳልፈናል። ወደኋላ መመለስ አልፈልግም። ከዛ ሁሉ ጭቅጭቅ ከዛ ሁሉ ነገር በኋላ አንድ ላይ የመሆናችን እንትን በጣም ዝቅተኛ ነበረ። እኔም ማድረግ ያለብኝ ነገር ነው ያደረኩት። በቃ መፈተን ነበረብኝ። የተጠራጠርኩት ነገር ነበር። እሱን ለማወቅ ያክል ነበር በዚህ ልክ የሄድኩት ማለት ነው እንጂ ጥላቻ ምናምን አድሮብኝ አይደለም። በዚህ በጣም ነው የምወደው፣ በጣም ነው የማፈቅረው እና እንደምታውቁት በጣም ብዙ ነገር ተፈጥሯል። በጣም ብዙ ነገር ተደራርገናል ማለት ነው እና እኔ መፈተን ነበረብኝ። ጥላቻ አይደለም፣ በቃ እንደ ሴት ልጅ መፈተን ነበረብኝ። ምን ያክል ሄዳን ብዬ ሞከርኩኝ። ያው ነገሩ ላይ እየተቀየረ ስለሆነ በዚህ ሶሪ ልበለው ብዬ ነው። አመናጭቄዋለሁ። በጣም ብዙ ነገር አድርጌዋለሁ። ይቅር የሚለኝ ከሆነ እሞክራለሁ። ተገናኝተን እንትን አንደዋወልም። ለጓደኛው ደውዬ እኔ ያለሁበትን እንደዚህ ነው ብዬ ነግሬዋለሁ። ጓደኛው ጋር አሁን ይመጣል የሚለውን እንሰማለን። ግን በጣም እየፈራሁ ነው። ምክንያቱም እንደሚለኝ አላውቅም። እየመጡ ነው በጊዜ ደርሰዋል። አሁን ራሱ ደርሻለሁ ምናምን ብሎ ደውሎኝ ነበርና በጣም ፈርቻለሁ። እሺ ይቀበለኛል አላውቅም። ከዛ በኋላ ድጋሜ ምንም አላውቅም። በጣም እየፈራሁ ነው። እስኪ ምንድን ነው? አይ ጥሩ ነገር አስቤ ነው የመጣሁና አይ ይኸውልህ እኔና እሷ ተነጋግረን ጨርሰናል። እና ታዲያ ጥሩ ነገር አስቤ ነው የመጣሁና እና ብሎ ነገር ተዋይ እኔ ነው እዚህ እየጠራሁ። ሰላም እንዴት ነሽ? ለምን ነበር የጠራሽ? እንዴ ምን አደረኩ? አንቺ ይኸውልሽ መጥራትሽ ለምን? እኔና አንቺ ያለውን ነገር ጨርሰናል። እንደ እህትና እንደ ወንድም ያለው ነገር ተነጋግረን ጨርሰናል። እንደት ነው ወንድም ማለት? በቃ እኔና አንቺ ከዚህ በኋላ እህትና ወንድም ተባብለን ጨርሰናል። የኔና አንቺ ጉዳይ ከኔና አንቺ አልፎ እቤት ደረጃ ስለደረሰ እኔና አንቺ ክፉ በጎ መነጋገር አይጠበቅብንም። እኔ አሁን ማለት ነው እዚህ ጋር የጠራሁት ባይዞይ የሆነ ነገር እንድትለኝ አይደለም። በቃ ባደረኩት ነገር እኔ እኮ ምንም ጥፋት እኮ አላጠፋሁም። አንተ እኮ ከኔ በላይ በጣም ብዙ ነገር አድርገህ ነበር አይደል? ያንን ሁሉ ነገር ይቅር ብዬ ነው ዛሬ እንደ ድሮ ይሆናል ብዬ እንደዚህ አዘጋጅቼ ጠራው። አይሁልሽ እኔ ባንቺ ህይወት ምንም ነገር እንዳላረኩ ታውቂያለሽ በደንብ። ሲቀጥልም እኔ ባንቺ ላይ እንደዚህ አንቺ በኔ ህይወት እንደዚህ በዚህ ያክል የምትቀልጂውን ነገር ብታቆሚ ይሻልሻል። አይሁልሽ ምንድነው ከኔ የምትፈልጊው? በቃ እንዴ እኔ ምን አደረኩ? ምን ያጠፋሁት ነገር አለ? በጣም ብዙ ነገር። አንቺ በኔ ህይወት በጣም ተጫውተሻል። ከዚህ በላይ መቀለድም አይጠበቅብሽም። ከዚህ በላይ በቂ ነው። ስለዚህ በቃ አንቺም የራስሽን ህይወት መኖር ትችያለሽ። እኔም በጣም በቃ የሆነ እንደምወድሽ እንደማፈቅርሽ አምናለሁ። ግን የኔና አንቺ ግንኙነት የማይሆን ነገር ነው በቃ። ስለዚህ ያለውን ነገር እኔ በኔ በኩል ጨርሻለሁ። ካንቺ ምንም የቀረኝ ነገር የለም። ህይወትሽን መልካም ህይወት እንድትኖሪ እኔ እመኛለሁ። እና እንደዛ ስማኝ፣ ዛሬ እዚህ ጠራው በዚህ በጣም ብዙ ነገር አሳልፈናል። ብዙ ነገር ተፈጥሯል። ብዙ ነገር ሆኗል። ከዛ በቃ የዛ ማካካሻ ብዬ ነው። እኔ ጠልቼህ አልነበረም። በቃ ያደረከው ነገር አለ። እኔ ማወቅ ያለብኝ ነገር አውቄያለሁ፣ ደርሼበታለሁ። እንደ ሴት ልጅ መፈተን ስላለብኝ ሞከርኩ። እስኪ ድረስ ከምትሄድ አየሁ። ለዛ ነው እና እንደዚህ አድርጌ ጠራው። ይቅርታ ለመጠየቅ ነው። አይውልሽ ይሄ ህይወት ነው። ይሄ ፊልም ወይ ድራማ አይደለም። ይሄ እኔ የምኖረው ህይወት ነው። የኔ ህይወት ደግሞ የምፈተንበት የምትልበት ነገር አይደለም። እኔ የምፈተነው በዚህ ደረጃ ነው እንዴ? አንቺ በዚህ ደረጃ ነው እንዴ የምፈተነው? እኔን አታውቂኝም? እኔ አዲስ ነሽ። አንቺ እንደዚህ ለመሆን አይደለ ስትሞክሪ የነበረው ነበር። እኔ እንደዚህ ስላደረኩ ነው አሁን ሌላ እንትን ነው ነበር። ይኸውልሽ አንድ ነገር ልንገርሽ።
እኔ ሴት እንታለሁ እንደመጣሁት መመለስ አይጠፋኝም። ግን በስነ ስርዓት የምነግርሽ ነገር እኔ ካንቺ ጋር የምኖረው ህይወት የለኝም፣ ጨርሻለሁ። በቃ ኖርማሊ ማወቅ ያለብሽ ነገር እኔ የራሴ የምለው ህይወት ጀምሬያለሁ። ስለዚህ መልካሙን ሁሉ እኔ ላንቺ እመኝልሻለሁ። ከዚህ በላይ ምንም የምልሽ ነገር የለም። በዚህ እንጂ የጠራው አሁን የሆነ እንደዚህ እንድችል አይደለም። በቃ አዎ ተሳስቻለሁ። ላንተ አልደወልኩም፣ እሱ ጋር ነው የደወልኩት። ያው እንደሚረዳኝ ስላወቅኩ ነው ደወልኩ። ይዘው እንድትመጣ አልኩ። እንደዚህ ትለኛለህ ብዬ አይደለም። በቃ ሁሉን ነገር አለፈ አይደለ? ከዚህ በኋላ እንዳደት ለመጀመር አንቺ ትቀልጃለሽ እንዴ? እኔ እዚህ ያመጣኋችሁ ልትጨቃጨቁ እንትን ልትሉ ሳይሆን ላስታረቃችሁ፣ ወደ ጥሩ ህይወታችሁ ልትመለሱ እና ማለት ያለውን ነገር መዋየት አለብን። ይኸውልህ እኔ አንተን እወድሃለሁ፣ አከብርሃለሁ። ይሄ ግን ህይወቴ ነው አይደል? ይሄን ህይወት የምኖረው እኔ ነኝ። ስለዚህ እኔ ከሷ ጋር ምንም ማወራው ነገር የለኝም። በስነ ስርዓት ከዚህ በፊትም በጣም ብዙ ነገሮችን ሞክሬያለሁ፣ አድርጌያለሁ። በጣም እላፊ ነገር ሄጃለሁ፣ ግን እየሆነ አልነበረም። ስለዚህ እኔ አንተን አከብርሃለሁ፣ ግን አሁን ላይ ምንም ማረገው ነገር የለኝም እና እኔ አንተን አክብሬ ስለመጣሁ እኔ አሁን መሄድ አለብኝ። እና ተረጋግተን ማውራታችን ተረጋግቼ ማወራው ምንም አይነት ነገር የለም። እዚህ ድረስ የመጣሁት ራሱ ላንተ ብያለሁ። ስፈራው የኖርኩት ቢመጣብኝ ድንገት ጥሩ ነገር ያሰቡት ሁሉ እንደዚህ ንብረት በመጥፎ ነው እንደሚመለስ እኔ ምን አደረኩት? ያንን ሁሉ ካደረገ በኋላ አይደለ እንዴ አሁን ይቅርታ ስላልኩ በዚህ ልክ ግን መሆን አለበት። እኔ ምንም እኮ ያጠፋው ነገር የለም። እና ዙሮ ማለት ድንገት ስለመጣ ነውና ጥላቻ የለውምና ኪያዩ እና ችግር የለም ይስተካከላል ነው ሲጀመር ማለት ነው። እኔ ምን አጠፋው? ምን ያደረኩት ነገር አለኝ? በቃ ሁሉም ነገር ይስተካከላል። ዙሮ ጥላቻ የለውም ባይዘይ ማለት ነው። እሱ እኔ እንጃ አላውቅም። እንደዚህ አልጠበኩም ነበር ግን ማለት ያን ሁሉ ካደረገ በኋላ እንደዚህ ይለኛል ብዬ አልጠበኩም ነበር። ግን አደረገው። ሴት ልጅ ናት ብሎ ነው በዚህ ልክ እኔ አላውቅም። በቃ እና ሲጀምር ማለት ነው እሱ አንድ ላይ መሆን እፈልጋለሁ አለ። እሺ እንደዚህ ያደረኩ ግን እሱ በተራው ማድረግ ያለበትን ነገር አደረገ። ሲቀጥል ደግሞ ብቻ ነው ያለቅም ያልከኝን በማመን ከህመሜ ስድ